በመጨረሻ ቀን ሰው መስሎ ይመጣል። ኦኬ ቁርአን ራሱ ሰው መስሎ ይመጣል። ማስረጃ ሱናን ኢብን ማጃህ በደንብ አስተውሉ። ሱናን ኢብን ማጃህ ሱራ 3781 ላይ ምናልባት ማስረጃ መክፈት ያስፈልጋል። ኦፍ ኮርስ አዎ ያስፈልጋል። ምናልባት ደቂቃዬ ለመጠቀም ያክል ማስረጃ መክፈት ያስፈልጋል። ሱናን ኢብን ማጃህ 3781 ላይ ምን ይላል? the Quran will come on the day of resurrection በቂያማ ቀን በትንሳኤ ቀን ይመጣል። ቁርአን ፍጡር ነው? ፍጡር አይደለም። በሙስሊሞች አስተምሮ ፍጡር ከሆነ ኦሳማ ይነግረናል ማለት። ይህ ፍጡር ያልሆነው ቁርአን በቂያማ ቀን በትንሳኤ ቀን ምን ሆኖ ይመጣል ይላል? like a pale man ይላል። ኦኬ ልክ እንደ ድሃ እንደ ተቸገረ ሰው መስሎ ይመጣል ይላል ቁርአን። ስለዚህ የሚመጣው ቁርአን ያ ያልተፈጠረው ቁርአን ፍጡር ነው? ፍጡር ካልሆነ ፍጡር ያልሆነ ሁለተኛ አካል በትንሳኤ ቀን ይመጣልሃል። ምን ይላል? I am the one that kept you awake at night and made you rested during the day ይላል። በቀን እንድትጠሙ በሌሊት እንድትነቁ የማደርጋችሁ የነበርኩት እኔ ነኝ ይላቸዋል ሙስሊሞችን ማለት። እንዲህ ፐርሰን ያለው ሁለተኛ አካል በቁርአን ላይ እናገኛለን። ሶስተኛ አካል ሩህ አልቅዱስ የሚባል አለ በቁርአን ላይ። ሩህ አልቅዱስ ወደ መርየም የመጣ አካል ነው እና ጌታ ተብሎ ተጠርቷል። ይህ ሩህ አልቅዱስ ፍጡር ለመሆኑ አንድ ከቁርአን ለናሙና አንድ ማስረጃ ሊሰጠን አይችልም። ኦኬ በብራኬት የጨማመራችሁት አይደለም። በብራኬት የጨመራችሁትን ትታችሁ በቁርአን ላይ ሩህ አልቅዱስ የተባለው ጅብሪል ነው የሚል ለናሙና አንድ ማስረጃ ሊያመጡ አይችሉም። ስለዚህ በእስልምና ራሱ 1% የሚለው ትምህርት በጭራሽ በኋላ ላይ ፋብሪኬት የተደረገ ትምህርት ነው። ተውሂድ የሚለውን ትምህርት በኋላ ላይ የመጣ የሰው ፍልስፍና ነው። ተውሂድ የሚለው አስተምሮ ማለት ባይዘው ተውሂድ ማለት ራሱ በቁርአን ላይ ቃሉ የለም። በኋላ ላይ ግን ሙስሊሞች ፋብሪኬት ያደረጉት ቃል ነው። ግን ፋብሪኬት ቢያደርጉትም ተውሂድ ማለት ዩኒፊኬሽን ማለት ነው። ኦንሊ ዋን ማለት አይደል፣ ውህደት ማለት ነው። ኦኬ አላህ ውህድ ነው። የማንና የማን ውህድ የሚለው ማስረጃ በኋላ ላይ ይሰጡናል ብዬ አስባለሁ። አሁን ዲቴይል ሌሎች አስተምሮቶች በነገረ ድህነት ባይዘው ምንም ሊነካ አልቻለም ወንድማችን። ለምንድነው ሊነካ ያልቻለው? በእስልምና ነገረ ድህነት የሚባል ትምህርት የለም። ወይ ተወስኖብህ ትድናለህ ወይ ደግሞ ተወስኖብህ ይፈረድብሃል ማለት ነው። የሙስሊሞች ወደዚህ ዓለም መምጣት ራሱ የአላህ ቅድመ ውሳኔ ነው እንጂ በአዳም ፐርሰናል ጥፋት የመጣ አይደለም። ማስረጃ ሰሒህ አልቡኻሪ 3409 ላይ ኦኬ ምን ይላል? አደምና ሙሳ እርስ በርሳቸው አርጊው ያደረጉ ይላል። እርስ በርሳቸው ተከራከሩ። ምን ብለው? በአንተ ምክንያት ነው በአዳም ጥፋት ምክንያት ነው ከገነት የተባረር ነው ብሎ ሙሴ አደምን ይወቅሰዋል። ኦኬ ሲወቅሰው ግን አዳም ምን ብሎ መለሰ? አዎ ትክክል በእኔ ጥፋት ነው የወጣ ነው አለ አላለ? አላህ ከመፈጠሪ ከ40 ዓመት በፊት የወሰነብኝ ውሳኔ ነው አለ። አይው የሚታያችሁ ከሆነ ምን አለ? yet you blame me for a thing which had already been written in my fate before my creation ከመፈጠሪ ከ40 ዓመት በፊት በአላህ የተወሰነብኝ ውሳኔ ነው። ስለምን ትወቅሰኛለህ እኔን አለ። በአሱ ጥፋት ራሱ አይደለም አዳም ከገነት የተባረረው ፐርፐዝሊ በአላህ ውሳኔ ነው። ስለዚህ በቃ አይሺ በአላህ በራሱ ውሳኔ ነው ማለት ነው። የመጨረሻ የጠየቀኝን ጥያቄ ልመልስ። በጣም ብዙ ማስረጃዎችን ልሰጥ እችላለሁ። ባይዘው የክርስቶስ አምላክነት በመጽሐፍ ቅዱስ በመድኃኔዓለም ሼም ይዞኝ ነው ራሱ ዝም ያልኩት ማለት ነው። ራዕይ ምዕራፍ 1 ከቁጥር 8 ላይ ክርስቶስ ራሱ ያለና የነበረ የሚመጣ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ አለ። ይህ ብቻ ነው? አንደኛ ዮሐንስ ምዕራፍ 5 ከቁጥር 20 ምን ተብሎ ተገለጸ? ስለ ጌታችን የእግዚአብሔር ልጅ የሆነው እንደመጣ እውነተኛውም የሆነው እናውቅ ዘንድ ልቦናን እንደሰጠን እናውቃለን አለ። እውነተኛውም በሆነ በእርሱ አለን ካለ በኋላ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱም እውነተኛ አምላክና የዘላለም ሕይወት ነው። አሜን። ቴንክ ዩ። እሺ አሁን እንደዚህ ነው የሚሆነው። የመጨረሻ ዙር ነው የሚሆነው። ለሌላ ፕሮግራም ስለገባው ኦሳማ ይናገርና ቀጥለው ወደ አይ ቲንክ ኤፍሬም ባለ ጊዜ እንዲናገርና ለሌላ ጊዜ ቀጠሮ ይዘን እንሰለማበታለን። ምክንያቱም ቅድም መዝማን ነው ልደት ሲናገር ከተናገረ በኋላ ዮሐድም ስለተናገረ ማቆም ያለብኝ ኤፍሬም ባለ ጊዜው ጋር ስለሆነ እንሰለማበታለን ማለት ነው። ከዛ ነገ ወይ ከነገ ወዲያ ደግሞ ቀጠሮ ይዘን እንደዚሁ እንመጣለን። እሺ ኦሳማ 9 ደቂቃ አለው ወንድሜ። ኦኬ ኢስማዑኒ ጀይደን። ሰዎች በደንብ አድርጋችሁ ለማዳመጥ ሞክሩ።
ኮመንት ላይ ጋጋት አለ፣ የመበሻሸቅ ነገር የኔ ይበልጣል፣ ይሄ የህፃን ጨዋታ ማለት ነው። እሱን ተዉትና በደንብ አድርጋችሁ አዳምጡ። ከኤፍሬም ከቴዲ ልጀምር። ባደዌ ቴዲ ያነሳው ሀሳብና ዩሃድ መጨረሻ ላይ ያነሳው ሀሳብ ተመሳሳይነት አለው። እስልምና ስለ ድህነት ጭራሽ ስለማያወራ ነው። ስለ ድህነት ሲጠየቅ ኦሳማ ጁሃር ያላወራው ጭራሽ ስለ ድህነት ስለማያወራ ነው። ኖ ደቂቃዬ ስላለቀብኝ ነው። አላሁ ስብሓነሁ ወተዓላ በሱረቱል ሙእሚኑን ላይ እንዲህ በማለት ይናገራል። ገና አንቀጹ ሲጀምር ማለት ነው። ቢስሚላሂ ራሕማን ራሒም ቀድ አፍለሐል ሙእሚኑን፣ አማኞች በእርግጥም ዳኑ። አማኞች በእርግጥም ዳኑ። ጭራሽ እስልምና ስለ ድህነት ስለማያወራ ነው። ሌላ ታሪክ ማለት ነው። እዚሁ እነማን ናቸው አማኞች ሲባል ቴዲ የጠየቀው ጥያቄ ነው። አያይዣ አንድ ላይ ላስቀምጠው ብዬ ነው። እነማን ናቸው እነዚህ የዳኑት? ይድናሉ አይደለም፣ ዳኑ ማለትም ጀነትን አገኙ ማለት ነው። ኦኬ፣ ተረጋገጠላቸው። በምድራዊ ህይወታቸው ጀነት እንደሚገቡ ተረጋገጠላቸው። እነማን ናቸው አማኞች ሲባል አለዚነ ሁም ፊ ሶላቲሂም ኻሺዑን እያለ ተግባራቸውን ይገልጻል። ስግደታቸው ላይ አላህን የሚፈሩ ናቸው እያለ ተግባራቸውን ይገልጻል። ተግባራቸው አለ። ያ ተግባራቸው ደግሞ ከአላህ እዝነት ጋር ጀነት ያስገባቸዋል። ለምን? ኩሉ በኒ አደም ኸጣ ነቢዩ መሐመድ ተናግረዋል። ሁሉም የሰው ልጅ ተሳሳች ነው ብለዋል። ምንም አላህ ያዘዘውን ነገር ቢፈጽም እንኳን የሰው ልጅ ምንድነው? ኩሉ በኒ አደም አጠቃላይ የሰው ልጅ ተሳሳች ነው ብለዋል። ኦኬ። ስለዚህ በአላህ እዝነት ያችን ስህተታችን ደግሞ አላህ በእዝነቱ እየማረን እኛም የአላህን ትእዛዝ እየፈጸምን ድህነት እናገኛለን። ለዚያም ነው ቀድ አፍለሐል ሙእሚኑ አማኞች ዳኑ ነው ያለው እና በጣም ይገርማል። ሌላው ምንድነው? ኤፍሬም ያነሳው ነገር አለ በኮንፊደንስ ማለት ነው። ምንድነው? ስለ ስላሴ መጽሐፍ ቅዱስ ላይ አለ እንዴት የለም ትላለህ ብሎ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ብሎ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚለውን ማለት ነው። በደንብ አድርጋችሁ አዳምጡ ስላችሁ የነበረው ለዚህ ነው። ትልቅ ስህተት ነው የተሳሳተው። ጥያቄ ምንድን ነበር? የስላሴን ሐሳብ እግዚአብሔር ካስቀመጠ መጽሐፍ ቅዱስ ላይ አምጣለኝ ነው ያልኩ፣ ወይ ደግሞ ነብያቶች ነው ያልኩ። አንተ ያመጣህልኝ የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ማን ነው ተናጋሪው? ተናጋሪው ማን ነው? ወንጌላዊ ዮሐንስ ነው ተናጋሪው ተብሎ ይታመናል በክርስትና። እግዚአብሔር አይደለም። ገና ሲጀምር በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር እያለ የሚናገረው እግዚአብሔር አይደለም፣ ነብይ አይደለም፣ ዮሐንስ የተባለ ሰው ነው። ኦኬ። ለዚያውም የዮሐንስ ወንጌል በጣም ቆይቶ የመጣ ነው። የመጨረሻው ወንጌል ነው። ባይ ዘ ወይ ዮሐንስ ወንጌል ከወንጌላቶች የመጨረሻው ወንጌል ነው። ወደ ሁለተኛው ክፍለ ዘመን እንደዛ ነው የመጣው። ዲቴይል ቀኑን ባላቅም ብቻ መጨረሻ ላይ የመጣ ወንጌል ነው እና ዮሐንስ የተባለ ሰው እንግዲህ ክርስቶስ ካረገ በኋላ ስንት ዓመታትን አስቆጥሮ ስለዚህ ስለ ክርስቶስ ስለ ስላሴ ተናገረ። ደግሞ ጥቅሱን ዲቴል ገብተን ስንመለከቱ ስላሴ አይደለም የሚያሳየው። ልብ ብላችሁ ተመልከቱ። በተለይ ክርስቲያኖች ለስላሴ ማስረጃ ተብሎ የሚቀርበው ይሄ ነው፣ በጣም በሚያሳዝን መልኩ ማለት ነው። ምንድነው ጥቅሱ የሚለው? በመጀመሪያ ቃል ነበረ ይላል። ያ በመጀመሪያ የነበረው ቃል ክርስቲያኖች ኢየሱስ ክርስቶስ ነው ይላሉ። እሺ፣ በመጀመሪያ ቃል ነበረ። ቃል የተባለ ፐርሰን አለ። ከዛሳ ቃልም በእግዚአብሔር ዘንድ ነበር ይላል። ሁለተኛው ኃይለ ቃል ምን ይላል? ቃልም በእግዚአብሔር ዘንድ ነበር። ቃል የተባለው ፐርሰን በማን ዘንድ? በእግዚአብሔር ዘንድ ነበር። 2% ዘንድ የምትለዋ ቃል 2% የምታጣምር ነች፣ አጣማሪ ነች። ኦኬ። ቃል የተባለው በእግዚአብሔር ዘንድ ነበርና ቃልም እግዚአብሔር ነበር አለ። ልብ በሉ። በእግዚአብሔር ዘንድ ያለው ራሱ ቃል ማን ነው? እግዚአብሔር ነው እያለ ነው። ሁለት እግዚአብሔሮች እያለ ነው ማለት ነው። ለምን? በእግዚአብሔር ዘንድ ያለው ቃል ማን ነው አለ። በሶስተኛው ኃይለ ቃል ቃልም እግዚአብሔር ነበር። ሁለት እግዚአብሔሮች ነው እንጂ እየገለጸ ያለው በአካል ሶስት አንድ አምላክ የሚል ሐሳብ የለውም በጭራሽ። ኦኬ። ይሄ ነው። በመቀጠል ብዙ የተነሱ ሐሳቦች አሉ። ዮሐድ የተለመደውን ጥያቄ አንስተዋል። ከዚህ በፊት የሚያነሳው ይሄ ነው እንግዲህ ምንድነው? በመጀመሪያ ሐዲስ ከፍቶ አላነበበም። ሐዲስ ሳይሆን የሐዲስ ትርጉም እንግሊዘኛን ያነበበው። ሐዲስ ማለት ታቢዕዮች የነቢዩ መሐመድ ዓለይሂ ሰላቱ ወሰላምን ንግግር ኦኬ በማስረጃ በሰነድ የዘገቡት ነው። እሱም በአረበኛ ቋንቋ ነው ያቀረበው። እሱ እንግሊዘኛ ነው። የሐዲስ ትርጉም ነው ያመጣው በመጀመሪያ ማለት ነው። ከኔ ጋር ስቀጥል ደግሞ ሐዲሱን ያነበብኩ ነው። ማስረጃ ብለህ ካመጣ እኛ ሙስሊሞች የምንቀበለው ሐዲስ ነው አይደል? ሐዲስ ነው ማስረጃ። ይሄው አረበኛውን እከፍትልሃለሁ እያነበብክ ታስረዳለህ። ይሄ ያስኬደናል። ኦኬ። ለምን እኔ ሲቀጥል እንግሊዘኛ ተናጋሪ አይደለሁም ከዚህ አንጻር ማለት ነው።
ኦኬ። ሌላው ምንድን ነው? ስለ መለኮት ዮሐድ የተባለ ወገናችን ለማንሳት ሞክሯል። ማስረጃ አለ ምናምን ነገር በጭራሽ የለም። ይልቁንስ መጽሐፍ ቅዱስ ላይ እንደው ሌላውን ተውና ስላሴን ጭራሽ የሚያንኮታኩት ስላሴን ጭራሽ ድምጥማጡን የሚያጠፋ መጽሐፍ ቅዱሳዊ ማስረጃ አለ። እሱ ምን የሚል ነው? አንድ አምላክ የሚለውን ሀሳብ የሚያስጨብጥ ነው። በኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ ሙሴ ምን አለ ለእስራኤል ልጆች? እስራኤሎች ስማ፣ አምላካችን ስንት አምላክ ነው? አንድ አምላክ ነው። ስላሴ ላይ ግን ስንመጣ አሁን ኤፍሬምን ፊት ለፊት ብጠይቀው አብ ምንድን ነው ስለው አምላክ ነው ይለኛል። ወልድሳ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ስንት ዘረዘርክልኝ? ኦኬ፣ ይሄ ነው ሶስት ነው የሚዘረዝ። ይሄ ብጠይቀው ይሄን የሚመልስልኝ። ስለዚህ ይህንን ሀሳብ ያከሽፈዋል። እስራኤሎች ስም አምላካችን አንድ አምላክ ነው። ሲጀመር ኢየሱስ ክርስቶስ በሐዲስ ኪዳን ዘመን የመጣ ሰው ነው፣ ወንድ ልጅ ነው። ብራዘር ሉቃስ ወንጌል ምዕራፍ 1 ከቁጥር 31 ጀምሮ ስንመለከት ስሙ ለራሱ በሐዲስ ኪዳን የመጣ ነው፣ ወንድ ልጅ ነው። ኦኬ፣ ከጊዜ በኋላ የመጣ ነው። ለዚያም ነው እነሆ ትጸንሻለሽ ስሙንም ኢየሱስ ትይዋለሽ እያለ ያበሰራታል ገብርኤል ማለት ነው። ኦኬ፣ ስሙንም ማን ትይዋለሽ? ኢየሱስ ትይዋለሽ። ገና ለወደፊት ፊውቸር ነው። ኢየሱስ ብለሽዋል አይደለም፣ ትይዋለሽ፣ ፊውቸር ገና ሊመጣ ማለት ነው። በሐዲስ ኪዳን የመጣ አንድ ሰው ነው ኢየሱስ ክርስቶስ። እኛ የምናከብረው የተከበረ ነቢይና የአላህ መልእክተኛ ነው። ፊተኛይቱ ትእዛዝ ምንድናት ብለው ሲጠይቁት ሐዲስ ኪዳን ላይ ስንመለከት አሁን የሙሴን አስተምሮ ማለት ነው ምን አለ? እስራኤሎች ስማ አምላካችን እግዚአብሔር አምላካችን አንድ አምላክ። ባይደው እግዚአብሔር የሚለው ቃል ከጊዜ በኋላ የመጣ የግዕዝ ቃል ነው። አሁን እያነበብን ያለነው አማርኛ መጽሐፍ ቅዱስ ነው፣ ግዕዝ አይደለም። ለምን ግዕዙ አማርኛ ላይ እንደገባ አላውቅም። እግዚአብሔር የሚለው አማርኛ አይደለም ሲጀመር። ሲቀጥልም እግዚአብሔር የሚለው ከጊዜ በኋላ የመጣ ነው። ጋድ በሚለው ነው እንግሊዝኛውም ላይ የምናገኘው ማለት ነው። አንድ አምላክ። ኢየሱስ ክርስቶስ ሲጠይቁት ምን አለ? ፊተኛይቱ ትእዛዝ ሙሴ የሰበከው ማለት ነው። እስራኤል ስም አምላካችን አንድ አምላክ የሚለውን ሀሳብ ኦኬ ሲጠይቁት ምን ብሎ ራሱን አልጨመረም። በአካል ሶስት አንድ አምላክ እኔም አለሁበት አምልኩኝ ምናምን ነገር ጭራሽ ማለት ነው። ምንድን ነው ያለው? ራሱንም እንደውም ዝቅ አድርጎ ምን አለ? አምላካችን እስራኤል ስም አምላካችን አንድ አምላክ ነው ብሎ በሐዲስ ኪዳን ተናግሮ ካስፈለገ ምዕራፍና ቁጥር አውጥተን መናገር እንችላለን። ያው የታወቀ ጥቅስ ነው ብዬ ነው። ስለዚህ እነዚህን ሀሳቦች ከዚህ አንጻር እንመለከታቸዋለን። ሌላው ምንድን ነው ዮሐድ ለማንሳት የሞከረው አላሁ ስብሐነሁ ወተዓላ እኮ ቁርአን ላይ እኛ እያለ ይናገራል። ብዙ ቦታ ተውሂድ የሚለው ቃል የለም። ደቂቃ ቢኖር በደንብ መናገር ይችላሉ። ድምፅ ይሰማል። ቀይ ምልክት እያመጣ ነው። ምንድን ነው አላሁ ስብሐነሁ ወተዓላ ቁርአን ላይ እኛ የሚለው የክብር ብዜት ነው። ለምን? በመጀመሪያ አንድ መሆኑን ተናግሯል። ቁል ያ ሙሐመድ በል ሁወ አላሁ አሐድ፣ እሱ አላህ አንድ ነው ብሎ ተናግሯል። አንድ ነው ከተባለ ሶስት አይደለም ማለት ነው። አንድ ነው ከተባለ ሁለት አይደለም ማለት ነው። እኛ ሲል የክብር ብዜት ነው። እኛ ሰዎች ለምሳሌ ራሳችንን ከፍ ስናደርግ የሆነ ነገር ሰርተን እኛ ይህን ነገር እኮ አደረግን እኔ ብቻዬን እንደዚህ ልል እችላለሁ። ለምሳሌ ማለት ነው እኛ እኮ ይህን ነገር ሰራ ልል እችላለሁ። አንድ ፐርሰን ሁኜ እኔ ብቻዬን። ይሄ የክብር ብዜት ነው። ኦኬ፣ ቁርአን ላይ አላህ እኛ ሲል የክብር ብዜትን እያሳየ ነው። አሁን ቴዲ እንዳለው ፕሮግራም ይዘን በደንብ ብንወያይ ደስ ይለናል። አሁን ለራሱ እንዳጋጣሚ ነው እዚህ ጋር የተገናኘነው ማለት ነው። አላኩል ያህል ያነሳቸውን ሀሳቦች ያው ያስታወስኩትን ለመግለጽ ሞክሬያለሁኝ። ግን ዮሐድዬ ማስረጃ ብለህ ስታመጣ እኔ ጋር ስመጣ ሐዲስ ክፈት። ሐዲስ ኦኬ፣ የእንግሊዝኛ ከፍተህ ምናምን እሱ እኔ ሲጀመር አልጠቀምበትም። ሐዲስ ማለት አረበኛው ነው። ኦኬ፣ እሱን ከፍተህ አብረን መማማር እንችላለን። ስለዚህ ይሄ ነው። በአማርኛ የለም። ደቂቃ ካለ ይቀጥላል። ደቂቃ አልቋል። አማርኛ ይቅርታና ቴዶ እኔ ማጠቃለያ እሰጣለሁ አይደል? ምናልባት ታች ለዮሐድስ እየተባለ ስለሆነ አልሰማውም እና እኔም ማጠቃለያ እሰጣለሁ አይደል? ትሰጣለህ። እንደዚህ ስለሆነ የሚሄደው ማጠቃለያ በአንተ ነው የምንጨርሰው። በአማርኛ ቁርአን አለ ኦስማን ነው ወይስ በአረብኛ? በጣም አማርኛም ቁርአን አይባልም። የቁርአን ትርጉም አማርኛ አለ፣ አማርኛው ቁርአን አይባልም። ቁርአን ማለት ራሱ የወረደበት ሉገቱል አረብያ ነው፣ አረበኛ ቋንቋ ነው ራሱ። ለምን አላህ ቃሉን ሲያወርድ በአረበኛ ቋንቋ ነው የተጠቀመው። አማርኛው የቁርአን ትርጉም ነው እንጂ የሚባለው ራሱ ቁርአን አይባልም። የቁርአን ትርጉም ነው የሚባለው። ትርጉም ደግሞ ሲሆን ልዩነት አለው፣ ዲፈረንስ አለው። አንድ ቋንቋ ወደ አንድ ቋንቋ ሲተረጎም የሚያመጣው ክፍተት ይኖራል። ኦኬ፣ ስለዚህ ፊት ለፊት ባለው ቋንቋ አማርኛ ተናጋሪ እንደኔ ያለ አዲስ ሰው አረብኛ መልመድ አለብኝ ማለት ነው። ኦኬ፣ ስለ ቁርአን ለመገንዘብ ለማንበብ ፈልጋለሁ ብል
በአማርኛው መገንዘብ ትችላለህ። የበለጠ ደግሞ አንደርስታንድ ለማድረግ አረበኛውን ትማራለህ። ለዚያም ነው እስልምና ላይ ከልጅነታቸው ጀምሮ ቁርአንን አረበኛውን የሚማሩት ማለት ነው። ልጨርሳ ጠየከኝ አይደለ? ጣልቃ አትግባም። አንተ እያንዳንዱን ነገር እንደ ጭቆና አትየው። ተረጋጋ። የቤቱ ውስጥ እኔ ነኝ። እኔ ሌላ ነገር እኮ የለኝም። ሌላ ነገር እንደሆነ እየጠየከኝ ጣልቃ እየገባህብኝ ነው። ልክ ልመልስ ስል ጣልቃ እየገባህብኝ ነው። ለዛ ነው ጣልቃ ገብቼ እኮ በተረጋጋ መንፈስ ጠይቃለሁ። አንተ የምትጠበቅብህ ምንድነው? ስጠይቅህ በተረጋጋ መንፈስ ለእኔ መመለስ ነው። ቁጣ አይበልህ እንጂ ከቅድም ጀምሮ ልክ ሌላ ነገር እንዳለ ነው እያሰብክ ያለው እና ጀስት ጥያቄን ያቀረብኩልህ ለሌሎቹ እንደማቀርበው ማለት ነው። በአማርኛ ባነብ ትራንስሌሽን ላይ የሚኒንግ ዲፈረንስ አለው ስላልከኝ አማርኛው ሙሉ አውድ ይሰጠኛል፣ ሙሉ ትርጉም ይሰጠኛል ለአንብብር ወይስ የግድ በአረብኛው ነው? አረብኛ ለምጄ ነው ማንበብ ያለብህ? አይሰጠህም። ሙሉ የቁርአኑን ትርጉም አይሰጠህም። ለምን በለኝ። ኦኬ እሺ ልመልስልሽ። ቁርአን ላይ ስትመጣ ቋንቋ አረብኛ ነው። አረብኛ ቋንቋ በጣም የረቀቀ ቋንቋ ነው ከአማርኛ አንጻር ስንመለከተው ማለት ነው። በትንሹ በላጋ የሚባል ነገር አለ ቁርአን ላይ። ኦኬ ለምሳሌ አንዲትን ቃል ብቻ በመጠቀም የዛን ነገር ትልቅነት ኦኬ ለምሳሌ በአንዲት ወርድ ማለት ነው። ለምሳሌ በፋ በምንላት የአረብኛ ቃል ግነትን ማሳየት ይቻላል በቁርአን ላይ ማለት ነው። ይህን አገላለጽ ግን አማርኛ ላይ አናገኘው። ለምሳሌ በጥቂቱ ማለት ነው። ብዙ ብናነሳውን ይህ ሲጀመር ግልጽ ነው። አንድ ቋንቋ ከአንድ ቋንቋ ጋር እኩል የሆነ ትርጉም ሊኖረው አይችልም። ይሄ ነው። እኔ ትራንስሌሽን ላይ ሊትራሊ ቴክኒኮች ሚስ ይደረጋሉ፣ ግን አውዱ እንዳለ ነው የሚሆነው። ለምሳሌ መጽሐፍ ቅዱስ በአማርኛ አይደለም የተጻፈው፣ በዕብራይስጥ፣ በግሪክ፣ በሂብሩ እያለ ከትራንስሌሽን ሲዟዟር ነው የመጣው። አንዳንድ ቃላቶች እኛ በአማርኛ የምንጠቀማቸውን በዕብራይስጥ የሌሉ በግሪክ የሌሉ ነገሮች እንደየሁኔታው፣ ለምሳሌ እንጀራ የሚባል ነገር እኛ ጋር ኢትዮጵያውያን ጋር ያለው ያን ያህል መሰረታዊ የሚባል መዛባት ላይኖር ይችላል። ያን ያህል መሰረታዊ የሚባል መዛባት አለው በአማርኛው ነው ያልኩ። ምክንያቱም ቁጭ ብዬ ማንበብ አለብኝ ቁርአንን ነው። ወይስ አንተ ለእኔ አድቫይስ የምትሰጠኝ አረብኛውን ተምረህ በአረብኛ ነው ማንበብ ያለብህ ነው እያልከኝ ያለው? ኦኬ እሺ ልመልስልህ በድጋሚ። ይኸውልህ በእስልምና ላይ ሙስሊሞች ከልጅነታቸው ጀምሮ ራሱን ቁርአኑን ማለት ነው እንዲያነቡ ትምህርት ይሰጣቸዋል። ኦኬ ሐዲስንም እንደዚሁ። ለምንድን ነው ትርጉሙ እያለ ለምንድን ነው እንደዛ የሚደረገው ከተባለ ሙሉ ሐሳቡን በተሻለ መልኩ አላህ ምን ለማለት ፈልጎ ነው የሚለውን ነገር ለመገንዘብ ነው። ኦኬ አማርኛውን ቢማሩ መሰረታዊ የሆነ ነገር ይጓደላል ማለት አይደለም፣ በጭራሽ አይጓደልም። ኦኬ ግን አረበኛው ላይ ሲሆን የበለጠ መረዳት ይኖራል እያልኩ ነው። ለምሳሌ አሁን ቅድም ያልኩን አሁን ቁርአን ላይ ስመጣ ሐምድ አልሐምድ የምትለው ቃል በጣም ማመስገንን የሚያሳይ ነው። አልሐምድ በቃ ምስጋናዎች በአጠቃላይ ሊላህ ለአላህ የሚል ነው። አሁን ወደ አማርኛው ግን ስመጣ ምስጋና የምትለው ቃል ብቻዋን በዚች ምድር ያለውን ምስጋና ሁሉ ያጠቃልላል ማለት አንችልም። ምስጋና የምትለዋን ቃል ብቻ ተጠቅሜ ሁሉንም ምስጋና ማለት አልችልም። ሌላ ቋንቋ መጨመር አለብኝ። ለምሳሌ በአጠቃላይ ምስጋና ሁሉ ለአላህ ይገባው፣ አየው ጨመርኩ ሌላ ቃል ማለት ነው። በአጠቃላይ የሚል ቃል እጨምራለሁ። አረብኛው ላይ ግን ስመጣ ሐምድ የምትለዋ ቃል ብቻ ይህንን ታጠቃልላለች ማለት ነው። ስለዚህ ከዚህ አንጻርም ስንመለከተው ቁርአን ላይ ያለውን አማርኛው ሙሉ ለሙሉ ሊገልጸው አይችልም። 4 ነጥብ። ስለዚህ የሚመከረው በአረብኛ ያለውን ማንበብ ነው። እሺ ኤፊ ወደ አንተ ልምጣ። 9 ደቂቃ አለ ወንድሜ። አለው እየዋህድ ማጠቃለያ ይሰጣል። ሰዓት እንትን ለማለት ለፈለጉ በነገራችን ላይ የመጨረሻችሁ ነው። ኦስማም ሌላ ጊዜ እንገናኛለን። ግን በተሰምታ አንድ ላይ ብንወጣ ይሻላል። ይቆይ አንዳችሁ 3 ስለሆነ ዲስሪስፔክት ስላደመጡ አድመጣችሁ። ቴዲ እኔ ድጋሚ እድል የለኝማ። ኦኬ መውረድ ከፈለግ መውረድ ትችላለሽ። ቴንክ ዩ። አይ ቁጭ ብለው የውይይት ስርዓት አይደለም ኦስማን፣ ቁጭ ብለህ ጨርሰህ ውጣ። እኛን ሰምተናል፣ ሰምተህ ውጣ። እንደሌላ ጊዜ ሌላ ችግር የለም። አንድ መልዕክት ላስተላልፍ። ቅድም ስናገር በደምብ ሰምተህ ከሆነ
ላይክ ትህትና እኮ ቤዚክ ነገር ነው እኮ። ጀስት ትሁት ሁኑ። አሁን ቁጭ ብላችሁ እናንተን ካደመጡ ወንድሞቻችሁን ብታደምጡ ምንድነው ችግሩ? ሁለተኛ እያንዳንዱን ነገር ከኔ በተሻለ እኮ ሳጠፋ ምናምን እናንተ መንፈሳዊ ዓለም ውስጥ ያላችሁ ሰዎች ናቸው እኔ ማረም ያለባችሁ። እኔ ሴራ ከሚሰራበት ከፖለቲካው ዓለም የመጣው ሰው ነኝ። መንፈሳዊ ውስጥም ሴራ እንዳለ ካሳያችሁኝማ እኔ ፖለቲካው በስንት ጣም ብዬ ልመለስ ይችላል። እኔ እያንዳንዱን ነገር ማደረገው ከቀናነት አንጻር ነው። ዘንድ በቀና ልባችሁ ይዩት። አከሌ ይናገራል ካልኩኝ ከከሌ ቀጥሎ አንተ መናገር ግን አይቀርም። ከኔ ለምን ይቀድማል? ለምን 3 ሆኑ? ለምን 4 ሆኑ ስትሉ ሌላ ነገር በምን እንደምትተዋወቁ አላውቅም። ግን ቢያንስ የመጀመሪያው ነገር እኛም እንድንመጣ የእናንተ ትህትና ኢዝ ቬሪ ኢምፖርታንት ለማለት ነው። እሺ በሚቀጥለው ግን በዚህ ጉዳይ ላይ እኔ ብናገር የምትሉ የእስልምና እምነት ተከታዮች ካላችሁ መድረኩ ክፍት ነው። አንናገርም ካላችሁ ልክ ፖለቲከኞች በሌሉበት ጉዳያቸው እንደሚታይ ካሉ ፖለቲከኞች ካሉ ሃይማኖት ተከታዮችን እየሰማን እንቀጥላለን። እንደውም እየቀነሰ ለውሳኔ ይቀልልናል። መጨረሻ ላይ የሚቀሩትን እንወስናለን ለማለት ያለው። እሺ ኤፍሬም ባለ ጊዜ ውስጥ እንደቃ ነው ወንድሜ። እሺ ቴዲ አመሰግናለሁ። ባይወጣ ጥሩ ነበረ። እንደዚህ መጽሐፍ ቅዱስን አጨማልቆት ነው የወጣው። ለመጥረግ ሞክራለሁ በተቻለ መጠን እንመልስ። ለምሳሌ ክርስትና አፈር የሚበላበትን ክፍል አንሳል እና ዘዳግም 6ን አንስተዋል። ዘዳግም 6:4 አነሳና እስራኤል ሆይ ስማ አምላክ እግዚአብሔር አንድ ነው የሚለውን አነሳ እና እግዚአብሔር አንድ ነው፣ 2 3 አይደለም፣ ይኸው አፈር ድሜ በላ አለ። ኦኬ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ ነው። እግዚአብሔር ይኸው ጥቅሱን ሁላችሁም እንደምታዩት 6:4 ቅድም ተናግሬ ነበረ። ኦኬ የሰማ ሰው ሰምተዋል። እሱም መስማት ፍላጎት ስላልነበረው ድጋሚ እየደገምኩት ነው። እስራኤሎች ስማ አምላካችን እግዚአብሔር ስንት ነው ይላል? አንድ ነው ይላል። አንድ የሚለው ቃል ኤሃድ የሚለው ነው። እስቲ ነው ይሁላችሁ የዕብራይስጡ ቃል እዚህ ጋር ዋን የሚለውን ታያላችሁ አይደለ? እስራኤል ያህዌ አውር ጋድ ያህዌ ይልና ዋን ይላል። እዚህ ጋር ይሁላችሁ ኤሃድ ይላል። ዕብራይስጡን አያችሁት? እዚህ ጋር ምንድነው የሚለው? ኤሃድ ነው የሚለው አይደለ? ኤሃድ ማለት ጥምር አንድነትን የሚያመለክት ነው። ኤሃድ የሚለው ኦኬ ክሊክ ላድርገው እዚህ ጋር ኦኬ ሶሪ በጣም አይንተ ኤፍሬም ነው ስለኔ ስላወራ ነው። ኤፍሬም ከኔ ጋር ማውራት የምትፈልግ ከሆነ አለሁኝ፣ ዝግጁ ነኝ። ፕሮግራም ይዘን አሁን ቢሆን እኔ ይመቸኛል። ያካሄድ ነገር ወንድሜ ሲጨርስ እንቀጣጠራለን። ሲጨርስ እንቀጣጠር አንዴ ጨርስ። አካሄድ ከሆነ ስድድብ ከሆነ አጸያፊ ነገር ከስማ ብቻ ነው አካሄድ የምትለው እንጂ ለቀጠሮ ለመያዝ እኮ ማስቆም የለብህም። ጨርስ። ቀጥለ ኤፊ። እሺ ያው ሊያስደግመኝ ነው እንግዲህ ዘዳግም ላይ ይኸውላችሁ ቅድም ክርስትና አፈር ይበላበታል በመጽሐፍ ቅዱስ ይኸው ስላሴን አፈር የሚያበላ ጥቅስ ብሎ እስራኤሎች ስማ አምላካችን እግዚአብሔር አንድ ነው የሚለውን አመጣና እግዚአብሔር አንድ ነው ለምንድን ነው እናንተ ስላሴ የምትሉት አለ። እስራኤሎች ስማ እኛ እግዚአብሔር 3 ነው ብለናል እንዴ? እግዚአብሔር አንድ ነው። የኛ ትምህርት የክርስቲያኖች አስተምሮ እግዚአብሔር ስንት ነው? አንድ ነው። 3 እግዚአብሔር አናውቅም። አንድ እግዚአብሔር ነው ያለው። እዚህ ጋር ግን አንድ ሲል በአካል አንድ ማለቱ አይደለም፣ በአካል 3 ነው። እዚህ ጋር አንድ የሚለው ቃል ኤሃድ የሚለውን ዕብራይስጥኛ ነው የሚጠቀመው። ኤሃድ ማለት ደግሞ ጥምር አንድነትን የሚያመለክት ነው። ይኸው እኔዋ ዕብራይስጡ እንደዚህ ይላል፣ ኤሃድ ይላል። እዚህ ጋር ታያላችሁ ኤሃድ የሚል ቃል ኤሃድ ነው የሚለው። እሺ ኤሃድን ክሊክ እናደርገው። ኦኬ ኤሃድን ክሊክ ስናደርገው ምንን ያመጣል መሰላችሁ? ዘፍጥረት 2:24 ያመጣል። እዚህ ጋር ዘፍጥረት 2:24 ይታያችኋል። እዚህ ጋር ዘፍጥረት 2:24 ተመሳሳይ ቃል ነው የሚጠቀመው። ምንድነው የሚለው? ዘፍጥረት 2:24 እንደዚህ ነው የሚለው፣ ላንብብላችሁ። ስለዚህ ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ ይላል። ሁለቱም ስንት ስጋ? አንድ ስጋ። አንድ የሚለውን ተመሳሳይ ነው። ይኸውላችሁ የዕብራይስጡ ቃል ኤሃድ የሚለውን ቃል ነው የሚጠቀመው። ጀነሲስ 2:24 ኦኬ። ዘፍጥረት 2:24 ምንድነው የሚለው? ስለዚህ ሰው እናትና አባቱን ይተዋል፣ ከሚስቱ ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። አንድ የሚለውን ኤሃድ ነው የሚለው ቅድም በተጠቀመበት ማለት ነው። አምላክ እግዚአብሔር አንድ ነው የሚለውን አንድ የሚለውን ተመሳሳይ አንድ ነው የሚጠቀመው። መቼስ ሰው እናትና አባቱን ይተዋል ከሚስቱ ጋር ይጣበቃል ካለ በኋላ አንድ ስጋ ይሆናሉ የሚለው መቼስ ተጨፍልቀው ማሽን ውስጥ ገብተው ባልና ሚስት ተጠፍጥፈው አንድ ፐርሰን ይሆናሉ እያለ ነው እንዴ? አይደለም፣ ጥምር አንድነትን ነው የሚያመለክተው። ስለዚህ እዛ ጋር እስራኤሎች ስማ አምላክ እግዚአብሔር አንድ ነው ማለቱ
ኦኬ በአካል አንድ ነው እያለ አይደለም። ኦፍኮርስ እኛ እግዚአብሔር አንድ ነው የምንለው በመለኮት በአገዛዝ በስልጣን በመፍጠር ዓለምን በማሳለፍ እያለን እንዘረዝራለን። በአካል ነው ሶስት የምንለው በአካል በስም በግብ ሶስት ነው፣ በመለኮት ግን አንድ ነው። ቅድም ተመሳሳይ ነገር ማለት ነው። ሶስትም አንድም ይላሉ። ሶስትም አንድም ኖ ሶስት በአካል አንድ በመለኮት በአንድ ነገርን በአንድ ጊዜ ሶስትም አንድ ነውም ብለን አናውቅም። ስለዚህ ያለማወቅ ነው። እባካችሁ እወቁ። ቢያንስ ኑና ጠይቁን። በጣም እንደዚህ አይነት ኤሌመንተሪ የሆኑ ነገሮችን ማለት ነው። ስለዚህ ክርስትና መጽሐፍ ቅዱስ ትሪኒቲን ከዘፍጥረት እስከ ራዕይ ድረስ የሚያብራራ መጽሐፍ ነው እንጂ የሚቃወም መጽሐፍ አይደለም። ሌላው ዮሐንስ 1:1 ላይ ጠቀሰና ኤፍሬም ተባለ። እሺ ስላሴን አስረዳ። በዛ ስላሴን ማስረዳት አልነበረበትም። በዛ ለምንድን ነው የጠቀሱት? ለምን ይዋል ውሸት ኃጢአት ነው እያላችሁ ጻፉ ክርስቲያኖች ከታች። እዚህ ጋር ያመጣውልህ ኢየሱስ ክርስቶስ እግዚአብሔር እንደሆነ አምላክ እንደሆነ ላሳየ ሶስቱን አካላት ያሳየውበትን ለምን እነሱን ጠቅሰ ዲና ያላረክም? ሶስቱን አካላት ሳስረዳ እኔ ያሳየው ማቴዎስ 3:16 ነው እንጂ ዮሐንስ 1:1 አይደለም። ማቴዎስ 3:16 ምንድን ነው የሚለው? ኢየሱስ ተጠመቀ። ተጠምቆ ከውሃ ሲወጣ መንፈስ ቅዱስ በርግብ አምሳል ወረደ። ከየት? ከሰማይ። ከዛስ አብ ደግሞ ከሰማይ ሆኖ ልጅ ያለው 3% አይደለ? እዚህ ጋር የምታየው ኢየሱስ አለ እየተጠመቀ እየወጣ ነው። መንፈስ ቅዱስ በርግብ አምሳል ወረደ። አብ ደግሞ የምወደው ልጄ ብሎ ምስክርነት ሰጠ። ዮሐንስ ትላለ እንዴ? አብ ነው ምስክርነት የሰጠው። ልጄ ያለው ዮሐንስ ነው እንዴ? ለኢየሱስ ልጄ ያለው አብ ነው ልጄ ያለው። ስለዚህ 3% ፐርሰን ማለት 3 ረቂቅ መንፈሳዊ አካል ማለታችን ነው ብዬ ቅድም ነግሬሃለሁ። የሚጨበጥ የሚዳሰስ ማለት እኔ ማለት የሚችል እኔነት ያለው ነው ብያለሁ። ጥቅሶችን እንኳ ሰይቻለሁ። ኢየሱስ ለምሳሌ እኔ ሄዳለሁ አጽናኙን እልክላቸዋለሁ አለ ዮሐንስ 16። ይህን አላሳየውም? ቅድም ሌላ አጽናኝ እልክላቸዋለሁ እያለ መንፈስ ቅዱስ ከእሱ የተለየ ፐርሰን እንደሆነ እያመለከተ ነው። ኦፍኮርስ ጥቅሶችን ብቻ ልጥቀስልህ፣ በጣም ራንደም ማለት ነው። ቅድም የጠቀስኩልህ አለ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ብሎ ስለ አብ ነግሬሃለሁ፣ ስለ መንፈስ ቅዱስ ነግሬሃለሁ፣ ስለ መንፈስ ቅዱስ እግዚአብሔርነት ሐዋርያት ሥራ ምዕራፍ 5:4 ላይ ዮሐንስ 1:1 የጠቀስኩበት ደግሞ ቅድም እንደነገርኩ ኢየሱስ አምላክ እንደሆነ ለማሳየት ነበረ፣ ግን አልገባህም። እሺ እንደዚህ ይላል። ሌላው ሐዋርያ ቅዱስ ጳውሎስ እንደዚህ ይላል። ሐዋርያ አይደል ያልከው? ሐዋርያ ቅዱስ ጳውሎስ እንደዚህ ያለ የጌታ ኢየሱስ ክርስቶስ ጸጋ፣ የእግዚአብሔር ፍቅር፣ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን አሜን አሜን አለ። ስላሴ አነበብክ? የጌታ ኢየሱስ ክርስቶስ የእግዚአብሔር ደግሞ ፍቅር አብን ማለት ነው። እሺ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን አለ። ይህን እያለ ያለው ሐዋርያ ቅዱስ ጳውሎስ ነው። ስላሴን አነበብክ እዚህ? አዎ አብ ወልድ መንፈስ ቅዱስ ሶስትነት አየህ እዚህ ጋር። ስላሴ ማለት ይሄ ነው። ስላሴ የሚል ፊደል አትፈልግ፣ እሱ የስነ መለኮት ቃል ነው ብለናል። ይሄው ሶስትነት ስላሴ ማለት አብ ወልድ መንፈስ ቅዱስ ነው። ስለዚህ በጣም በርካታ ስፍራዎች ላለ ማቴዎስ 28:19 ማየት እንችላለን። ሂዱ አሕዛብን ሂዱና በአብ በወልድ መንፈስ ቅዱስም እያጠመቃችሁ ያዘዝኳቸውን እንዲጠብቁ አስተምራችሁ ደቀ መዝሙር አድርጓቸው አለ። በማስም በአብ በወልድ በመንፈስ ቅዱስ ስም። ፐርሰን የሚለውን ነገር ማጥናት ይኖርብሃል ኡስማን። ፐርሰን ማለት ይኸውልህ ረቂቅ ማይዳሰስ ማይጨበጥ ኦኬ መንፈሳዊ አካል ማለት ነው እንጂ አንተ እንደምታውቀው ይሄ የሚጨበጥ የሚዳሰሰው ብቻ አይደለም። እኔ ማለት የሚችል እኔነት ያለው ነገር በሙሉ ፐርሰን ይባላል። ስለ ፐርሰን ማጥናት አለብህ። ስለዚህ 3 ፐርሰንስ ዲስቲንክት የሆኑ ፐርሰኖችን አይተናል። በመለኮት 1 3 አማልክት የለ። አንተ በብርቱካን ልታስረዳ ትሞክራለህ። ሰው ብዬ እኔ ከፍ አድርጌ ምሳሌ ሰጥቼ አልነበረም እንዴ? ለምን ወደ ብርቱካን ወረድክ? ሰው ብዬ እኮ ምሳሌ ሰጥቼ ነበረ። የሰው ዘር ትላለህ፣ ይሄ ሰው እያልክ ትናገራለህ፣ ሰዎች ብለህ ትናገራለህ። ኦኬ ብዜት ሲሆን ለምን በፐርሰን ብዙ ስለሆኑ ሰዎች ቢሊየንስ ናቸው። ኢሰንሱ ግን ስንት ነው? 1 ነው። ስለዚህ የሰው ኢሰንስ 1 ነው፣ ሰዎች ግን ብዙዎች ናቸው። ስላሴ 3 አምላክ እናርግ ብትል አትችልም። ልታደርገው ማትችለው ነው። አንድ መለኮት አለ። አንድ መለኮት ከፋፍለ 3ን ልታደርግ አትችልም። አብ ከወልድና ከመንፈስ ቅዱስ የተለየ አምላክነት የለውም። ወልድም እንደዚያው፣ መንፈስ ቅዱስም ከአብና ከወልድ የተለየ አምላክነት የለውም። እሺ በዚህ የምትሰሙኝ 6,000 ወይ 7,000 ሰዎች መጽሐፍ ቅዱስ ስለ መዳን የሚናገረውን ነገር ጥቂት ልበላችሁና እዛ ላይ ልጨርስ። ሰዎች እንዴት ይድናሉ? በተደጋጋሚ ተናግረናል። ሰዎች የሚድኑት በእግዚአብሔር ልጅ በኢየሱስ ክርስቶስ ሲያምኑ ነው። በእግዚአብሔር ልጅ በኢየሱስ ክርስቶስ ያመነ ይድናል። ሐዋርያው ቅዱስ ጳውሎስ ምን አለ?
ሁሉ ኃጢአት ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል አለ። ከዛስ በኢየሱስ ክርስቶስ ቤዛነት በሆነው በኩል አለና እንዲሁ ነው በጸጋው የሚጸድቁት አሉ። አዎ በጸጋው የሚጸድቁት እንደዚህ ነው። አዎ ምን አስተዋጽኦ ማድረግ አለባቸው ሰዎች? ማመን። በማ በልጁ በኢየሱስ ክርስቶስ ማመን። ምን ብለው ያምናሉ? ጌታ እንደሆነ እግዚአብሔር አባቱ ደግሞ ከሙታን እንዳስነሳው ማመን አለበት አለ። ማን? የሐዋርያው ቅዱስ ጳውሎስ ነው ይሄን ያለው። ስለዚህ ለምሳሌ ሮሜ 10:9 ላይ ሐዋርያው ቅዱስ ጳውሎስ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር አለ። በነገራችን ላይ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር አለ እንጂ ጳውሎስ ኢየሱስ አልመሰከረም እንደ ጌትነቱን መስክረዋል። ኢየሱስ ለራሱ እዚህ ጋር አይናችሁን ትጨፍናላችሁ ነው ግለጡት እንጂ እግራቸውን ባጠበ ጊዜ ኢየሱስ መምህርና ጌታ ትሉኛላችሁ አላቸው ደቀ መዛሙርቱን። ከዛስ ነኝና ትክክል ትላላችሁ አላቸው። ነኝ እውነት ነው አለ ኢየሱስ። ጳውሎስ እሱን አመጣና ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ። ስለዚህ ኢየሱስ ጌታ እንደሆነ በአፉ ከመሰከረ ሰው እግዚአብሔር ከሙታን እንዳስነሳው በልቡ ካመነ ይድናል። መጽሐፍ ቅዱስ የሚለው ይሄንን ነው። የመዳን መንገድ አንድ ነው። አሁንም እንዳልኩት መንገድህን እንጂ መድረሻህን መምረጥ አትችልም። መንገድ ነው አንተ መምረጥ የምትችለው። የመረጥከው መንገድ መድረሻህን ይመርጥልሃል። እውነት፣ መንገድ፣ ህይወት ኢየሱስ ነው። እውነት፣ መንገድ፣ ህይወት ኢየሱስ ነው። በእኔ በቀር ወደ አብ የሚመጣ የለም ብሏል። በኢየሱስ በቀር የዘላለምን ህይወት ሊያይ የሚችል የለም። ኑ ወደዚህ እውነተኛ መንገድ ወደሆነው ወደ እግዚአብሔር ልጅ ወደ ኢየሱስ። አመሰግናለሁ ቴዲ። ቴንክ ዩ ኤፊ። ዮሐድ ወይ ቴዲ ልቀጥል እኔ? ቀጥል። ቴንክ ዩ። በመጀመሪያ ሶርሶቹን ሳቀርብ ማስረጃ ወይም ደግሞ ቪዲዮ ክፈት ምናምን ብሎኛል። እሱን ከፍቼ አሳያለሁ። ያቀረብከው ማስተባበያ ግን እውነት ለመናገር ያስተዛዝባል። ቢያንስ አረብኛው እንኳን አላቀረብክም ብትል ሶርስ ኮት አድርጌ ነው የተናገርኩት። ስለዚህ ሶርሱን ገብተህ አረብኛውን ማንበብና ማስረዳት የአንተ ግዴታ ነበረ። ኦንሊ ወይቹስ ምን አድርጋል? አረብኛ አላመጣም ብሏል። ባይዘው እዚህ የከፈትኩት ዌብሳይት ላይ የእኔ ትርጉም አይደለም የሙስሊም ስኮላሮች ትርጉም ነው ኦኬ የከፈትኩት ማለት ነው። እና ደግሞ ዝቅ ብትል እዛው ምን አለ አረብኛው ደግሞ አለ ማለት ነው፣ ማግኘት ይቻላል። ኤንዌይስ ግን ምክንያቱ ያንን መመለስ ስለማይቻል ነው ብዬ ተረዳሁኝ። እኔ ሰውም እንደዛ ብለው ይረዳል ብዬ አስባለሁ። ኤንዌይስ ግን ስንት ጥያቄዎች ጠይቄ ነበረ? ወደ 4 የሚያክለው ጥያቄ። ከአራቱ ግን አንዱም አልተነካም። አንዱ ምንድነው አይሁዳውያን ዑዘይር የሚባል የአላህ ልጅን ያመልኩ ነበር ወይ የሚል ጥያቄ ነው። ምንም አልተነካም ማለት ነው። ይኸው በሐዲሶቻቸው አሁን በቁርአን ሱራ 9:30 ብዬ ነው የጠቀስኩት ማለት ነው። ኦኬ እዝራ ኢብኑላህ ብለውን ያመልኩ እንደነበረ ቁርአኑ ተናገረ። ሐዲሳቸው መሐመድ ራሱ ግን ሲያብራራው ምን ብሎ ተናገረ? ቡኻሪ 4581 ላይ መጨረሻ በትንሣኤ ቀን ማለት ነው the Jews will be called upon and it will be said to them አይሁዶች በተሰበሰቡበት ቦታ ማለት ነው who do you use to worship ይባላሉ። ማንን ነበር ስታመልኩ የነበራችሁት ይባላሉ። they will say እነሱም ምን ይላሉ? we use to worship እዝራ ታያቸዋል። እዝራ the son of Allah አሉ። ይሄ በጣም ትልቅ ስህተትም ሐሰትም ነው። ኦኬ ስህተትም ሐሰትም ነው። ይሄ ቁርአንም ሐዲስም ላይ የተነገረ ነገር ነው። ይሄ ባይዘው ቁርአን አንድ ስህተት እንኳን ቢገኝበት ሐሰተኛ መሆኑ ታውቃላችሁ ብሎ ተናግሮ ነበር። በራሱ አንደበት ሐሰተኝነቱ በዚህ ማረጋገጥ ይቻላል። ኦኬ በራሱ መስፈርት ማለት ነው። ስለዚህ አይሁዶች የትም ቦታ እዝራ የሚባል የአላህ ልጅ እሱን እናመልካለን ብለው ተናግረው አያውቁም። ስለዚህ ምንም መልስ አልተሰጠን ማለት ነው። ሁለተኛው ይሄ ፕሪደስቲኔሽን ወይም ደግሞ ሰው ራሱ አዳም ራሱ ከገነት የወደቀበት ምክንያት ምንድን ነው ብዬ ነበረ። ቅድመ ውሳኔ ነው። በቃ በአዳም ጥፋት ምክንያት በእስልምና ወጣ የሚባል ነገር የለም። ታዲያ በማን ነው? በአላህ ቅድመ ውሳኔ ምክንያት ነው። ቢፎር ማይ ክሬሽን ነው የሚለው it is predestined ወይም ደግሞ አስቀድሞ የተወሰነብኝ ነው። on my fate before my creation ነው። በቃ አስቀድሞ ከመፍጠሩ በፊት በቃ ከገነት አባርረዋለሁ፣ ዕፀ በለስን አስበላዋለሁ ይወጣል የሚል እቅድ አቅዶ ነው የሚፈጥረው ማለት ነው። ዘን ያንን እቅዱ ምን ሆነ ማለት ነው? ተፈጸመ። ስለዚህ ለገረ ድህነት ራሱ ሊያብራሩ የማይችሉበት ዋናው ምክንያት ኦልሬዲ ራሱ ፕሬዲስቲንድ ስላደረገው ነው ማለት ነው። ይሄ ለህፃናትም ጭምር ባይዘው እንደዛ ነው። ወይም ለገነት ብለው ይፈጥራቸዋል ወይም ደግሞ ለሲኦል ብለው ነው የሚፈጠረው። ሰው በነፃ ፈቃድ የሚባል ትምህርት የለም። ሰው ወዶ ፈቅዶ እስልምና ሊከተል ክርስትና ሊከተል ይችላል የሚባል ትምህርት አለ? የለም። ህፃናት እንኳን ሲሞቱ ምንድነው ወይም አስቀድሞ ካፊር ወይም ደግሞ የማያምኑ ተደርገው ተፈጥረዋል ወይም ደግሞ የሚያምኑ ተደርገው ነው የሚፈጠሩት። ማስረጃ ሱነን አቢ ዳውድ 4706 ላይ ምን ይላል?
I hear the messenger of Allah explaining the verse as for the youth his parents were peoples of faith. He was created in Fira the day when he was created ይላል። አንድ አልኸድር የሚባል ነብይ አላቸው በሙስሊሞች እና የሆነ ህፃን ልጅ ገና በህፃንነቱ ገድሎታል እና ለምንድን ነው የገደለው ተብሎ መሐመድ ሲጠየቅ አላህ ገና በእናቱ ማህፀን ሳለ ካፊር ከሃዲ አድርጎ ፈጥሮት ነበረ ለዛ ነው የገደለው ብሎ ያብራራል ማለት ኦኬ ከሃዲ አድርጎ ስለፈጠረው ለዛ ነው የተገደለው ይላል። ስለዚህ ህፃናት እንኳን ቢሞቱ የቲግቡ ተብሎ በእስልምና ቢጠየቅ አይታወቅም። መሐመድ ራሱ ይህን ተጠይቀው አይታወቅም። አላህ በማህፀን ሳለ ለገነት ይሁን ለሲኦል ይሁን ለምን እንደፈጠረው ስለማናቅ ወደዚህ ነው የሚገባው ብለን አንናገርም ብሎ ተናግረዋል ማለት። ስለዚህ ነገረ ድህነት የለም ሲባል እንደው እስልምና በሰብክ ባሰብክ ምንም ለውጥ የለው። ኦኬ ወደ ክርስትና ሐሳብ ልምጣ። ብዙ ነገሮች ስላልተመለሱ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመጽሐፍ ቅዱስ በምልአት ኢንታየርሊ አምላክነቱ ተገልጿል። ከዮሐንስ 1:1 ጀምሮ ማለት ነው። ቅድመ ህላዌው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃል ራሱ እግዚአብሔር ነበረ ይልና ቃልም ስጋ ሆነ ይላል። ቃልም ስጋ ሆነ ማለት ጸጋና ተመልቶ በእኛም አደረ ይላል። ያ እግዚአብሔር የሆነው ሰዎችን ለማዳን ስጋ ሆኖ በእኛ አደረ ይልና አንድ ልጅ በአባቱ ዘንድ ያለውን ክብሩን እሱን አየን ይላል። በጣም የሚደንቅ ነው። በአባቱ ዘንድ የነበረው ክብሩ ያየነው ቃል ስጋ ሲሆን ነው ይለናል። አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 ሐዋርያው ቅዱስ ጳውሎስ ምን ይላል? እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ይልና ለመላእክት የታየ ኦኬ በስጋ የተገለጠ ይላል። መላእክት እንኳን ያዩት ያንን ድንቅ አምላክ ምን ካለ በኋላ ነው? በስጋ ከተገለጠ በኋላ። ለዛ ነው ፈጣሪ ራሱን ካልገለጠ በስተቀር ፍጥረት ተመራምረው ሊደርስበት አይቻልም። መላእክት እንኳን አልደረሱበትም። ስለዚህ በስጋ ሲገለጥ ታየ። ቅዱስ ዮሐንስ በረከቱ ይደርብንና ይህንን ቃል ሲገለጥ ምን ብሎ ተናገረ? ያ ከጥንት የነበረው ሕይወት የሚሰጠው አምላክ ሲገለጥ አየነው ዳሰስነው ብሎ ተናገረ። የት? አንደኛ ዮሐንስ ምዕራፍ 1 ከቁጥር 1 ላይ ስለ ሕይወት ቃል ከመጀመሪያ የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውን እጆቻችንም የዳሰሱትን እናወራላችኋል። ክርስትና መሰረቱ ባይዘወይ በእውነት ላይ የተመሰረተ ነው። ሐዋርያቶቹ አይተው ያረጋገጡትን አምላክ ነው የሰበኩት። ለዛ አምላክም ሕይወታቸው እስከ ማሳለፍ ድረስ ሰጠውታል። ለዛ ነው እኛ የምንሰብከው አለ ያየነውን በጆሮአችን የሰማነውን የዳሰስነውን አምላክ ነው አለ ማ ቅዱስ ዮሐንስ። ይቀጥላል። ሕይወት ተገለጠ አይተንማል እንመሰክርማለን አለ። ያየነውን ሕይወት ነው ምን መሰክረዋል። ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለም ሕይወት እናወራላችኋለን። በቃ የዘላለም ሕይወት የነበረው ከአብ ዘንድ የነበረውን እሱ ጌታ ተገልጧል። ስለዚህ ስላየነው እንሰብካችኋለን እንመሰክራለናል። ስለዚህ ሕይወት ሐዋርያቶቹ ሁሉም ሕይወታቸውን አሳልፈው ሰጥተዋል። ይህንን ያዩትን እውነት በአደባባይ ሲመሰክሩ ሁሉም በሰማዕትነት አልፈዋል። ኦኬ እንደውም አንዳንድ ክርስቲያኖች ኤቲስቶች ላይ ክርስቲያኖች የሚያነሱት አርጊመንት ይሉና ክርስቶስ ሳይነሳ እንደተነሳ አስመስለው ራሳቸውን አሳልፈው ሰጡ የሚባል አርጊመንት ምን ያክል ሞኝነት ነው ይላል። ኦኬ ላላዩት እውነት ሐዋርያቶቹ አሳልፈው ራሳቸውን አልሰጡም። ራሳቸውን አሳልፈው የሰጡት ላዩት፣ ለዳሰሱት፣ ለቀመሱት እውነት ነው። ስለዚህ እኛ ክርስቲያኖች የትንሣኤያችን በኩር የሆነው ጌታ አይተን ሰምተን ዳሰን እንጂ በማይጨበጥ ተስፋ ኦኬ ልክ እንደ እስልምናው ማለት ነው። በገነት ስትሄድ ጡቷ ጉቸማ የሆነ ጉች ያለ ጡት ያላቸው ሴቶች ይጠብቁናል ብለን በክርስትና ትምህርት አንቀበልም። እንደዚህ አይነት ትምህርት የለንም። ታዲያ ምንድነው ተስፋ የምናደርገው? ስለኛ ዋጋ የከፈለውን ጌታ ከእርሱ ጋር በአንድነት በህብረት ለዘላለም እንኖራለን። ተስፋችን ባይዘው ዘላለማዊ የሆነ አምላክ ስለሆነ ነው። ዘላለማውያን እንሆናለን ብለን ተስፋ የምናደርገው። በሌሎቹ ቤተ እምነቶች ግን ብትመለከት ቁሳቁስ ናቸው የዘላለም ተስፋ መጠጊያቸው፣ መመኪያዎቻቸው ሴቶች ናቸው፣ መብል ነው፣ መጠጥ ነው። እነዚህ ሁሉ ፍጡራን ናቸው። ፍጡር መመኪያ ከሆነ ዘላለማዊ ልትሆን አችልም። ምክንያቱም ፍጡር ራሱ ዘላለማዊ ስላልሆነ ማለት። ዘላለማዊ የሆነው ጌታ እሱ ነው መመኪያችን፣ እሱ ነው መጠጊያችን፣ እሱ ነው ተስፋችን ማለት። ተስፋ የምናደርገው ጌታ እሱ ነው። የመጨረሻ ሮሜ መልእክት ምዕራፍ 9 ከቁጥር 5 ያለውን ተናግሬ ይጨርሳለሁ። ከዛ ሰዓት ካለኝ ሮሜ መልእክት ምዕራፍ 9 ከቁጥር 5 ላይ ክርስቶስ ኢየሱስ ምን ይላል? ሐዋርያ ክርስቶስ አባቶች ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን። ያ ሐዋርያ ቅዱስ ጳውሎስ ነገረው። ቲቶ ምዕራፍ 2 ከቁጥር 14 ያለውን ተናግሬ ልጨርስ። ምዕራፍ 2
ወደ መጨረሻ አካባቢ እንዲህ ይላል፣ ሰዎችን ሁሉ የሚያድነው የእግዚአብሔር ጸጋ ተገልጧል አለ። ሰዎችን ሁሉ የሚያድነው የእግዚአብሔር ጸጋ ተገልጧልና፣ ስለዚህ ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። እግዚአብሔር ይመስገን። ምን አለ? ይህ ጸጋ ኃጢአተኝነት፣ ዓለማዊ ምኞት፣ ስጋዊ ፍላጎት ሁሉ የሚያስክድና የተባረከው ተስፋችን ጌታችን አምላካችን ሕያው የሆነው አምላክ እርሱን ክብሩን የሚገልጥበትን ያን ቀን እየተጠባበቅን አለ ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያ ጌታ ያስተምረናል። ወስብሐት ለእግዚአብሔር። አመሰግናለሁ። እግዚአብሔር ይስጥልኝ። ቴዲ አንተንም እናመሰግናለን፣ ሰዓት ሰጥተህ ስላወያየህን ማለት ነው። እግዚአብሔር ይስጥልኝ። ቴንክ ዩ። ዋው በጣም የሚገርም ነው። 100,000 ሰዎች አይቷችኋል። እነማን ምን አይነት ውሳኔ እንደሚወስኑ አላውቅም። በጣም ከፖለቲካው የተረፈኝን ትንሽ ጊዜ ከሰው ጋር በእንግድነት ዩቲዩብ ላይ ከዶክተር ዳኛቸው አሰፋ ጋር ነበርኩኝ። እግረ መንገዴን እዚህ ቲክቶክ ላይ ገብቼ ነው አንዳንድ ነገሮችን እናወራ ብዬ ነው። ይሄ 3ኛ 4ኛ ቀናችን ይሆናል ብዬ ተስፋ አድርግ 4ኛ ቀናችን መሰለኝ ነው፣ 3ኛ ቀናችን ነው። እንቀጥላለን። ከዛ ዝማሬ፣ ከዛ አለባበስ እንዴት ነው፣ ከዛ ጸሎት እንዴት ነው፣ ብዙ የምነካቸው ነገሮች አሉ። ገና ብዙ ጊዜ ያለን፣ ይሄ መጨረሻ አይደለም። ጸባይና ትዕግስት እስካለን ድረስ እንደዚሁ እንቀጥላለን። ሌሎችም ወንድሞች ካሉ እየመጡ እንደዚህ ያስተምሩናል። መጨረሻ ላይ ግን እንወስናለን የትኛውን ሃይማኖት መቀላቀል እንዳለብን። ዝም ብለን ለከንቱ አይደለም እዚህ ወንድሞቻችንን የምንሰበስበው። እኔ ብቻ አይደለሁም፣ ለተለያየ ሚዲያ የምታስተላልፉ ሁሉ ዛሬ ይህን እየሰማችሁ ወዴት እንደምትሄዱ እናንተ ናቸው የምታውቁት። እነማን ወዴት እንደሚሄዱ አላውቅም። እናንተን ግን ላመስግንና ለሌላ ጊዜ ፕሮግራም ይዤ እድል አይሰጠኝም። ይሄ የመጨረሻ ነው ብዬ አሳወኩኝ። መጀመሪያ አልሰማኝም። የመጨረሻ ዙር ነው ፍሬም በተናገር ይሄ የመጨረሻ ችግር የለም። አንድ የኔም ባህሪ ልንገራችሁ። እኔ የማናችሁም ስብስብ አባል አይደለሁም። የማናችሁም የተለየ እንትን የለኝም። ነገ ከነገ ወዲያ የምትሰሙት ነው። አካሄድ ችግር ካለ ንገሩኝ እንጂ ኮንፍሮንት አታርጉኝ። ምናልባት እኔ አንተን ለመጉዳት ወይ እሱን ለመጥቀም ምናምን ሌሎች ውጋዎች እንደዚህ አይነት ነገሮች ካሉ አላውቅም። እኔ ግን አንዴ ይቅርታ አድርግልኝ። እንደዛ እያልኩኝ አይደለም። እኔ ቤቱ ያንተ ነው። ያው ጥሩ አካሄድ ብለህ ያሰብከውን አካሄድ ያው አንተ ለምትመርጠው የምትወሰነው። ኦኬ። ግን ምንድነው ያልኩ ያለሁት ቅድም የውሃድ ጥያቄዎችን አንስቻለሁ አልተመለሰልኝም ብለዋል። ኦኬ። እኔ ባለኝ ደቂቃ መልሻለሁኝ። ሁሉንም ጥያቄ መመለስ አልችልም። ኦኬ። ጥያቄዎችን ግን መመለስ እንችላለን። አሁን ቴክስት ባለኝ ቢሰጠኝ ደቂቃ ከተሰጠኝ መመለስ እችላለሁ። ቅድም ግን ያልመለስኩበት ደቂቃዬም አልቋል። ከዚህ አንጻር ነው እንጂ መልሳተን አይደለም። ያነሳቸው ጥያቄዎች አሉ ያልተመለሱ፣ ደግሟቸዋል። አሁን ላይ መመለስ እችላለሁ። እኔ ጋር ስትመጡ ሄዳችሁ ለሰው እንኳን ብትናገሩ ማይቀበሏችሁ አፍም ማይኖራችሁ አንድ ነገር አለ። ተናግረህ እስክትጨርስ አደምጥሃለሁ፣ እኩል ደቂቃ ሰጥሃለሁ። ደቂቃን አብቃቅተህ የመጠቀም ያንተ እድል ነው። 9 ደቂቃ ለአንተም ለኤፍሬምም ለዮሐድም ሰጥቻችኋለሁ። አንደኛው ተናግሮ አንደኛው እስኪጨርስ ድረስ ኢንተራፕት አላደረግኳችሁም። አድምጠናል አይደል? ሁላችንም በጋራ ተሰብስበን እያንዳንዱን አካሄድ ከሀስከፈ ነግሬያችኋለሁ። አንተ ጀምረሃል ነው፣ አንተ ጀምር። ከዛ ልደት ገባ። ከዛ ልደት ዮሐድን ጠራ። የኤፍሬም ባለ ጊዜው ገባ። 2 ኦርቶዶክሶች ስላሉ ይበዛሉ አልክ። ልደት ተናግሮ ወጣ። ከዛ በኋላ እንደ አንድ ጀመርን። ከአንተ ተጀመረ፣ ኤፍሬም ቀጠለ፣ ዮሐድ ጀመረ። ከአንተ ተጀመረ፣ ኤፍሬም ቀጠለ፣ ዮሐድ ላይ በቃ ሳትሴት ሌላ ምን አለ? ችግር የለውም። ኔክስት የምንቀጥል ከሆነ ያው ጥያቄዎችን መመለስ እንችላለን። እኛ ችግር የለብንም። ጊዜ ከተሰጠን እንመልሳለን። እሺ ኤፍሬም በኮስት ፌስ ቱ ፌስ ማለት ነው በሆነ ቶፒክ ላይ የሆነ ርዕስ አንስተን መወያየት ትችላለህ። ያቀረብኩልህ ነው ጥያቄ። እሱን ተነጋገሩና ወስኑ። በኮስት እኔ ጋር ሳይሆን እናንተ እርስ በርስ ተገናኙና የውይይት ጥሪ እያቀረብክልኝ ነው። እሱ መወያየት ትችላለህ። መሰረታዊ በሆነ አስተምሮ ላይ ኦስማን አሁን ዛሬ እንዳየው ከሆነ ከኔ ጋር ለመወያየት አቅም ያለህ አልመሰለኝም። ስለዚህ ጥያቄ ካለ ናና ቤት ጠይቀኝ፣
መልስልሃለሁ። ጥያቄ ካለ ማንኛውም ጥያቄ አቅርብ። ግን ለዲቤት ግን ብቁ ነህ ብዬ አላስብም። አምሶሪ። ስለዚህ ባጭሩ ያው አይ ቅድም አወራህ ስለኔ ና ተመለስ እንወያይ ስትል ነበር። ለዛ ነው ቅድም ና ተመለስ ያነሳው ፖይንት አለና እንነጋገር አይነት ነገር ስትል ስለሰማ ነበር። ኦኬ ተመለስና ስማ ነው ስለነበረብህ ተመልሰህ ስማ ነው ያልኩህ። ኦኬ የኔን ፓርት ላጠቃልል። እኔ መጀመሪያም ስጀምር እንደነገርኳችሁ ብዙዎቻችን ችግራችን የመስማት ችግር ነው። መናገር እንወዳለን፣ አናደምጥም። ችግሩ እኔ ከአንደበቴ የሚወጣውን ስሙ። እኔን ትሰብኩኛላችሁ ፍሌክሲብል ነው እንትን ይዤ ነው የመጣሁት። የማንም እንትን የለኝም። እስልምና ካሳመነኝ እኔና እኔን መሰሎቻችን እንቀበላለን ያለው ገና ከአንድ ስንጀምር። ኦርቶዶክሶች ካሳመኑን ወደ ኦርቶዶክስ እንሄዳለን። ፕሮቴስታንቶች ካሳመኑንና ከገባን ለምንጠይቀው ጥያቄ ምላሽ ከሰጡን እርስ በርሳችሁ ከምታደርጉት መጠያየቅ ይሄ ነገር እንዴት ነው ምናምን ብለን እንዳንጠራጠር ካደረገን እንመጣለን ያልኩት አይደለም። ከኔ ጋር አብራችሁ የነበራችሁ በዚህ አውድ ነው የተንቀሳቀስን ያለ ነው። ነገም ይቀጥላል። ይሄ መጨረሻ አይደለም። ነገም ከነገ ወዲያም እንገናኛለን። ለአሁኑ ግን ላሰናብታችሁ። እግዚአብሔር ያክብርልኝ፣ አላህ ያክብርልኝ።